ቀልድ አይደለም። አፍቅራለች ወድሃ ማናት ቤቲ ተናገራች ደግሞ ነገር ታንዴ ወድጃለሁ በጣም አልኩት እኮ ጽጌ ወድሃለሁ ለምን ሊወደኛ ቻለው አልገባኝም። እሺ ቁጭ በል ቢያንስ ቁጭ እንዴ ለምን አስቀየምነ ማፊም ነው ያልቀመጥን ፈራው ግን ተንቀጠቀጠ እንዴ ምን አቃው የምራው ለምን ተንቀጠቀጠ የምር ለምን ትፈራለህ? በዚህ ልክ ሴት ፈርቼ አላውቅም። ለታችሁን ግን ፈራኋችሁ። በቃ ተረዳት ፕሊስ አብሽ። ለምን ሴት ማለት ስትጎዳ አይከብድህም? ላንተ እግዚአብሔር ቤት እንዳታረቅሽ በእግዚአብሔር ካለቅሽ አልቅሳለሁ። ንገሪው እኮ እየነገርኩሽ አለ። በእግዚአብሔር አብርሃም በእግዚአብሔር ተረዳት። በእግዚአብሔር ይኸው እግር ላይ ወድቄ እየለመንኩ ነው። አብርሃም በእግዚአብሔር ተረዳት። ሰላም እንዴት ናችሁ ቤተሰቦቻችን? እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዲህ ከቤቲ ጽብቅቲ ጋር ሃይ እንዴት ናችሁ? በጣም ተጠፋፍተናል። ሰሞኑን እንግዲህ ያለው ግርግር ትንሽ አላስፈላጊ የሆነ ነገር ነበርና አሁን ግን ከዛ ውስጥ ወጥተን ሰላም ሆነናል። በጣም ቤቲ ያስብላል። ዛሬ እንግዲህ በጣም ሰላም ሆነናል። እግዚአብሔር የተመሰገነ ይሁን። ያው ሁልጊዜም ደስተኛ መሆንና እናንተንም ደስተኛ የማድረግ ስራ ነው እየሰራን ያለነው እና ደግሞ ዛሬ በምን አይነት አይዲያ መጣን መሰላችሁ? ያው እንግዲህ አብርሽ ክሬስ ዛሬ ጠርቼዋለሁ። በጣም ለጥብቅ ጉዳይ ነው። አትሳቂ እሱ ሲመጣ ከሳቅሽ ሌላ ነገር ጭራሽ እንዳታስቢ። ዛሬ ምሽኔ ከተበላሸ ምን እንደማደርግ እራሱ አላውቅም። አብርሽን ከመጣ በኋላ እንግዲህ ፕራንክ ነው የምናደርገው። የፕራንኩ ሀሳብ ምንድን ነው? ያው እንግዲህ ቤትሻ እወድሃለሁ ነው የምትለው። ምን ይመስላችኋል ብትወደው? ክፋት ነው። እሺ መታችሁ እንዳሰሉን ክፋት ይባላል። ፕራንክ ነው እሱን እንዳስረሱ ፕራንክ ነው እና ደግሞ እሷም እንግዲህ እሷ ለሱ ያላትን ስሜት ስትገልጽ እኔም ደግሞ ብሽዬ በቃ ተረጋጋ ምናምን ነገር ነው እና ሀሳቡን ለማስቀየር ሞክራል ወደ እኔ ለማምጣት ማለት ነው። ስለዚህ አንደኛ የወንድማችን ፋይት ነው የምናደርገው። አንደኛ ወንድማችንን የምንፈትንበት፣ ሁለተኛ ደግሞ አንቺም እንግዲህ እሺ ካለሽ ትሄጃለሽ አትሄጂም የሚለው ነገር ለማየት የቪዲዮ መጨረሻ ላይ ይሄን ነገር የምናየው ያው እንግዲህ ካስኮበለለ ምን ያስኮበለለ እንዳትለወጭ ቢገኝ በኋላ ኧረ እኔ በስፋበት እኔ ኤክሳይትድ ያደረገኝ ነው ጭራሽ እንዲመጣ ሚደነግጥ ነው ይመስለኛል። አይጠብቅም እንዘይ ነገር በእንዘይነት ወይ አይደለም በጭራሽ አይጠብቃትም። ቤት ያው ግሩፓችን ላይ በጣም ዲሰንት እና ሼመኛ የምትባል አይነት ሰው ናት። ያን ያህል ባትሆንም ሼመኛ በእንደዚህ አይነት ጉዳይ ነው ሼም ይዛታል ምናምን በግድ ነው የምናጣብሳት ነው። ብዙዋቸው መሰለኝ ዝም በላት እውነት አለ ብቻ እንደዛ እናደርጋለን። ከዛ ግን መጨረሻው የሚሆነው እኔ መጀመሪያውን ጀምርና ከዛ ለጽጌ ቀንታ እሱን ከኔ ለመውሰድ ነው የምትሞክረው። እሱ በሚያደርገው ነገር ዲፔንድ አድርገን ነው የምንቀጥለው ነገሩ ላይ እኔ እንዳገኝ እንጂ ማለት ችግር የለም። ወጣው እስኪ እናያለን። አያያዙም ትለቀው ማስመስል ለማንኛውም ጋር እኔ ለቋለሁ ግን እኔ ከመልቀቄ አፋፍ አድርገሽ ትሮጪ ይመስለኛል። ኧረ እኔ ያልነካው ቆባጣ አድርገኝ በላት ጋር ፋሚሊ ለጫፈ ድምቀት ነው እንግዲህ አብርሽን ጠርቼዋለሁ። አብርሽ ሲመጣ እንግዲህ የሚሆነውን ነገር አብረን እናያለን። ትንሽ እንዝናና ብለን ነው ዛሬ አይደል? ዛሬ ያው ከነበረብን ጭንቀት ምናምን እስኪ ሪላክስ እናድርግና ወደ ሌላ ደግሞ ነገሮች ሪላክስ አድርገን እስኪ ፈገግ እንበል ለፈገግታ አይመስልሽም? ይኸውልሽ አደራሽ የማይሆን ቦታ እንዳትመጪ ማለጌ አንቺ እኔ ማነው? ሃይ አብርሽ እንዴት ነህ? ሃይ አብርሽ ደህና ነህ? እንዴት ነህ? እንኳን ደህና መጣህ። እንዴት ናችሁ? እንዴት ነህ? ቁጭ በል እንዴ ቁጭ በል እንጂ ቁጭ በል
ድግስ ምናምን ነገር አዘጋጅተሽ ጠራሽኝ ይመስላል። ታዲያ ድግስ አይደል እንዴ? እና መጣዋለች ባትኒ በጣም እየበጣ እንዴት ናችሁ ታዲያ? ሁሉ ሰላም? አንተ ምን ሆነ የጠፋው? በጣም አምሮብሃል፣ ወፈርክ፣ በጣም ተቀየራል። እውነት እበላለሁ። መብላት ብቻ አይመስልም። በጣም ነው የምትበላው። አንተ እንዴት ነህ? አለሁ። አለን። እንዴት ናችሁ ታዲያ? አለን። እግዚአብሔር ይመስገን። እያሳሳቀሽ ነው ነገር ጀምሮ እኔ ያው ዛሬ በጣም ቀኔ ደስተኛ ብሩህ ነበረ። ብሩህ ነበረ። ምን ይገኛል እንዲሁ መኖራችን መተንፈሳችን ራሱ ቀላል ነገር ነው። ያልሽ ምን ነው እውነት ብለሻል። አዎ እንትን ነው። ሲሪየስ ጉዳይ አለ። አብሽር ልናወራ የምንፈልገው ነገር አለ። እኔና ቤት ካሜራ ደቅናችሁ እና ሲሪየስ ጉዳይ ነው። አዎ ያው ከቤተሰብ የሚደበቅ ነገር የለም። ገባ ከፋሚሊዎች የሚደበቅ ነገር ስለሌለ እና ነገሩም ስር እየሰደደ ስለሆነ ይሄን ነገር እንዴት መቅጠስ እንዳለብህ አላውቅም። እሷም ለኔ ጓደኛዬ ናት ምናምን ብቻ ውስብስብ ችግር ውስጥ ላይ የገባ ነው። ኧረ አትደንግጥ፣ ኖርማል ነገር ነው። ከሆነ ይሆናል፣ ካልሆነ አይሆንም። ከሆነ ይሆናል፣ ካልሆነ አይሆንም። ምን እንግዲህ በጣም ያመጣውን ነገር ምን ተፈጥሮ ችግር አለ? እሷ ትንገር አይ ችግር የለውም። አንቺ ቀለል ነግሬሽ የለ እንደ እሱ እንደ በቃ እንደ ቤስት ፍሬንድ ይሁ ቀለል ያለ ሰው እኮ ነው ጽጌ። እንዴ እኔ አንቺ ነገርኩሽ አንቺ እንድትነግሪያለሽ እንዴ? እሱማ አዎ ቤቲ ግን ከኔ በጣም ትክክል። አይ ነው ግን በቃ ንገር። እኔ ራሱ ዞር ብላችሁ ደስ ይለኛል። አይደለም ቆይ ስሚኝ፣ የምር ኖ ምንድን ነው የፈለግሽኝ? ያባል እንደ ቁጭ በል አይደለም ልታወራ ትፈልጋለህ እኮ አንቺ ቁጭ ብለሽ አውሪ ታዲያ። እሺ ቀጥታ ዋት ፈልጋለህ? አልፈልግም። እሺ የሆነ የምትጠቀም ምንም አልፈልግም። አረ ሰው ቤት በባዶ እንደዛ ይደረግ። ታውቁት ፈልጌ ነበር ታውቁት ይሆናል። ፈልጋለህ ልታወራ አይሆንም። አብራም ፈልጌ ልታወራኝ የፈለግሽው ነገር አለ? አውሪኛ ታዲያ። ምንም ታስፈልጊኝ። እሷ ታወራ። እሷ ለማውራት ፈለገችው። አንቺ ያው ነው እኮ አንቺም ነገረችኝ እሷም ነገረችኝ። ያው ነው እንዴ ለምን እኔ ማስተዋል ያልሽ እኮ ከኔ በላይ አንቺ ነው እንዴት እንዴ እያስደነገጥሽ ነው? ወይ አትደንግጥ። ወይ እንደሚያስደነግጥ ወሬ እንኳን አይደለም። መልካም ወሬ ነው። እንደ የአቀባበላችሁ ቢወስነው ነገሩ መልካም ነው። ነገሩ መልካም ነው ስልክ የሚያስጠላ የሚያስደነግጥ ምናምን ነገር አይደለም። ነገሩ አለመታደል ነው ነገር እንዴ ምትነግሪው ነገር ደስ የሚል ነገር ነው። ጥሩ ነገር አይ ቤቲ መልካም ሰው ነሽ በጣም ደስተኛ ሆነሻል። በጣም ስላገኘሽው በጣም ደስተኛ ሆናለች። ከበፊትም ትነግረኛለች በጣም ስላንተ ጥሩ ነገር እግዚአብሔር ከልቤ ነው መልክ እግዚአብሔር በቃ ወይኔ አብርሃም ደስ የሚል ሰው ነው ምናምን ትለኛለች። እና ያንን ነገር እንደ መጥፎ አላየውም ነበር። አሁን ነው ነገሮች ወደ መጥፎ የተቀየሩ ያሉት። መጥፎ ማለት ምኑ ነው መጥፎ? ምን ፈልገሽ ነው? አይ ነው መጥፎ ማለት ሳይሆን እንደ ጥሩ ሆኖ እንደ መጥፎ የለም። እንደ እንትን እንደምን ብቻ ነገሩ መልካም መቀባጥሪው በእግዚአብሔር ሲሆን ነገር መናገር የፈለግሽው ነገር በግልጽ ተናገር። ያታዲያ ነገሩ መጥፎ አይደለም። ነገሩ መጥፎ አይደለም። የምር እንደ ሁኔታው ይወስነዋል። ቆይ እኔ ልንገርህ ጨርሰናል። እግዚአብሔር እሺ ምን መሰለህ ካብሽ ተጠጋግተናል እኮ አብራ ተጠጋን። ምን እኮ ምንድነው ያጎደልብህ ነገር አለ? ምግብ ስላላቀረብን ነው እኮ እናቅርባለን እኮ። እሺ እናውራ በቃ። ይኸውልህ ምን መሰለህ ካብሽ የሰው ልጅ ማለት ነው ሲኖር ብዙ ነገር ያጋጥመዋል። ከልቤ ብዙ ነገር ያጋጥመዋል። ጥሩ ነገር ያጋጥመዋል፣ መጥፎ ነገር ያጋጥመዋል በህይወትህ በዚህ እድሜ መርዶ የምትነግሪው የምትመስይው መርዶ እኮ አይደለም። ምንም ነገር ሊያጋጥምህ ይችላል። አንዳንድ ህይወትን የምትቋቋመው ነገር ውስጥ ላትገባ ትችላለህ። ገባ? ላይፍ ካልኩሌሽን አይደለችም። ገባ? ላይፍ ካልኩሌሽን አይደለችም። እንትን ሲሆን እንትን ሲደመር ሲቀነስ የምትለው ነገር አይደለም። እና አሁን ሀብን ያደረገው ነገር ምንድን ነው? ቤቲ ከኛ ጋር ትውላለች። በጣም ጥሩ ልጅ ናት። በጣም ጎበዝ ልጅ ናት ምናምን የኔን ቤስ ፍሬንድ ናት
እና ብዙ ነገር ለኔ የሚያገዘችኝ የረዳችኝ ልጅ ናት ምናምን እና ቤቲ አንተን ወድሃለች ማለት ወድሃለች ማለት ትወድሃለች ወደድ ነው ማለት አንቺም ትወጂኛለሽ እኔም ወዳችኋለሁ ያቶች ናቸው እንደዛ ሳይሆን በትምህርት ምናምን ሳይሆን ቤቲ ስሜቷ ተቀይሯል ማለት ወደ ከመውደድ ያለፈ ነገር ወደ ፍቅር ቀጥሽው ይህን ስሜት የምታስተናግድበት የራሱ የሆነ መንገድ ይኖራታል። አንቺ ደግሞ አትረበሽ። በእግዚአብሔር ፍቅር ጀምሮ እያለቀሰች ነበር የምር ምትኝ ምንድን ነው አብርሃም ደግሞ ነገሩ እንደዚህ የምታደርገው? ምን ማለት ነው? ምን ማለት ነው? ያለበት ሲቹዌሽን ታውቂ የለ ግን ምን ይደረግ ስልክ ላይፍ ያመጣውን ነገር አይደል እየተቀበልክ ያለው እኛም ያለ ላይፍ ያመጣልን ነገር ነው እየተቀበልን ያለነው እንኳን ስለዚህ የመጣው ሁሉ መቀበል አለብኝ እንደዛ ለማለት ፈልጌ አይደለም እኔ ኖ በአንተ መብት ውስጥ መግባት አልፈልግም ማለት ግን እቺ መጎዳት የለባትም ቢያንስ ትሪት አድርጋት በቃ ጠግኛት እንዴት ቢሆን የምርሽ ነው እኔ እሷ መካኒክ ናት ምንድነው ብትጠግረኝ እኔ ወደድኩት ኖ አብርሃም በእግዚአብሔር እኮ መጣለው አይ ኖ እኔ ማውራት ነገር ላውራ እኔ ኖር ልበልና እኔ ማውራት ያለብኝ ነገር ላውራ እዚህ ቁጭ ብለሽ ነው የምታወራኝ እሺ አውሪ ለምንድን ነው ይሄን ያህል ሂጂ ውሃ አምጪለት አውራሃለሁ እኔ በእግዚአብሔር አልጠማህም በቃ ቤት ውስጥ ማንም የለም ዛሬ እዚህ ቤት እንዴ ማንም ቢኖርም ባይኖር ምንድን ነው ቁጭ ብለህ ታደርጋለህ እየፈራኋችሁ ነው አራት ፍራንስ ባቆይ እሺ አሁን አትንኪው መች ነካሁት ለአንቺ ብያለሁ እንዴ እንዳፈቀርሽው የነገርኩሽ አዎ በጣም ችግር ነው ምናምን ያልሽ አሁን እኔ ልናገር ነው እግዚአብሔር አይ በጣም ኧረ እሺ አውሪሽ ለምን ቆለፍሽ ጥሩ ነው እንዴት ማለት እንዴት ሰው ዛሬ ቆለፍ ይቀመጥ ቴንክ ዩ እንዴ ሌባ በዚህ ሰዓት ማን ይታመናል አብራ እሺ አንቺም እዚህ ጋር ቁጭ በይ እሷም እዛ ጋር ቁጭ ትበልና አብሩ አናውራም ለምን አልፈልግም ለምን ቆለም ነው አትፈልግም ሆ ንገሪ ትንሽ ምን ነገር ያማል ደብራም ንገሪ እሺ አሁን አንደምጠኝ ነው ፈልገው ነገር ላው አዎ አንቺ ብዙ ነገር ነግሬሻለሁ ጥሩ ሰው ነው በጣም ከመሰለ ነው እና እየረብሽኝ ነው ጥቂት ምን አልኩ እጅህን ዞር አድርገህ ወያኝ ነው በእኔ ያሰበሽ አትደገፍ ለኔ አንተ ይፈልገኝ አጣምጭ በቤት ይቀየራልሽ እንዴ እሱ ሲመጣ አሁን በቃ አሁን ጥሩ ሰው ነው አሁን ደግሞ ያለህበትን ሲቹዌሽን ሳትነግሪኝና የሳላቀርቻ አልኩ ግን ደግሞ አይ ቲንክ እኔ ብትይው ነው በጣም ስለዚህ የምትረዳኝ እኔ ወደድኩን ያልኩት እኮ ተረጋግተህ ደግሞ አዳምጠኝ አንቺ በእኔ ያሰብህ ያምሻል ቤት ጀመር አውቀሽ ነው ጀመር ብቻ ልንገረው ስልሽ አረጋት እንኪው አትጨናነቅ አውቀሽ ነው እኔ ስጀመር ብቻዬን ልንገረው ስልሽ አብረን ነው የምንነግርሽ ንገሪ ብቻውን ንገሪ አብራም ሄጃለሁ በቃ ሂጂ ጠብቂልኝ አንድ ነገር ብታረጊው ግን ቤት ከኔ ጋር የምትጠይቅ መጣሁ ሂጂ ይሁን አብርሽ እናንተ እንደ ጽጌና እናንተ አይነት ግንኙነት እንዳይደን አውቃለሁ ቤስት ፍሬንድ ምናምን አይደለም ግን በማቀ ደረጃ እና ጽጌ ደግሞ የምትነግረኝ ነገሮች አሉ አብርሃም እንደዚህ ምናምን ካላችሁ ግንኙነት ካላችሁ ጓደኝነት ምናምን እና መልካም ሰው ነው አሁን ያለህበት ነገር ደግሞ ይገባሃል ያልስ ስለዚህ ወድጄሃለሁ እኔ ቀልዳለሁ እኔ ስቀልዳይት ታውቃለች ጀመር ከዚህ በፊት አይ ቢቲ እኔ ጽጌን እንደምቀልላት አንቺ አልቀልድሽም እንደዚህ አይነት ቀልድ ደግሞ ተቀላልደን አናውቅም እናንተ ሲሪየስ ነገር ነው የምናወራው እናንተ ቢቲ እኔ ሪስፔክት አደርግሻለሁ አንቺ ጥሩ ቦታ አለኝ ግን ደግሞ ይሄ አሁን የምትይው አይነት ሰው አይደለሁኝም እኔ እንዴት የምትወደድ ሰው አይደለም ኖ እንደዛ እያልኩኝ ሳይሆን እንደዚህ የምትቀልድብኝ አይነት ሰው አይደለሁም እንዴ እኔ ቀልድኩ አይደለም ነው ይቀልድሽ ነው ምን ነው የሚቀልድ የሚመስለው እጅሽን ከፍ አድርጊ እንዳትነቂ እሺ ስማኝ እሺ አዳምጠኝ ምን ፈልገሽ ነው እኔ እየቀለድኩ አይደለም እኮ ምን ፈልገሽ ነው እኮ በቃ እየቀለድኩ አይደለም ተረዳኝ እሺ ለማንኛውም ለዚህ ሆነ የጠራችሁ እኔ ምን ይችላል አትችልም አሁን ከሁሉ ያልጨረስኩ ነው
ማጨረስ ጀምረሽ ነው አገባኝ እንደዚህ ባለው እንዴት ይችላል? በቃ ይሄ ፈልጌ የሚመጣ ነገር አይደለም። ፈልጌ የሆነ ነገር አይደለም። በቃ ሳልፈልገው ነው ተገፋፍቼ ነው በቃ ማንም ይሁን ማለት ውስጤ ጥሩ ነገር አለ። አንተ ለምን ነው የሚቀመጠው? እኔ ምን በወጣኝ እንዴ? ለምን ብቻዬን ነው የምናገባኝ? ለዛ እኮ ነው እንንገር አልኳት። በቃ ነገርሽ ምንድን ነው ከኔ የምትፈልጊው? አይ ዶንት ኖ ቢያንስ በቃ እንድትረዳኝ ነው ፈልገው። ጽጌ ትረዳሻለች። ጽጌ ምንድን ናት? ጽጌ ምንድን ናት? ይኸውልህ ነኝ አዳምጠኝ ሲጀምር አይ ነው መጥፎስ እንዳልሆንክ ነገሮችን በጥሩ ወይ ምናምን ታረክ ሰው እንደሆንክ ምናምን አውቃለሁ። ገባክ? ግን ደግሞ at the same time እየነካካሽ ነው ታውቁሻል። ምንም ችግር የለም። እህት ምን ትነካለች እኮ እንጂ እንደ እህት አይደለሽም። ወደድኩ ስላልኩ ነው እንደዛ ይሆናል። ምክንያቱም እሱ ነው። ስለዚህ ነው ቀይራችሁ ይሄ ነው ቁም ነገር አይደል እንዴ? አብርሃም አንተ ስትወድ ብቻ ነው ቁም ነገር የሚሆነው። ሌላም ሰው እኮ ይወዳል። ስለዚህ እኔ ደግሞ ይወደድኩ እያልኩት ነው። ፊሊንግ አለኝ እያልኩት ነው። አንተ በዚህ ወይነት ቤት የምታደርገኝ በቃ ስለዚህ አመሰግናለሁ ትለኝ አይደለም። ይሄን አውረዶች መጥቼ እኔ እዚህ ድረስ መጥቼ ቤት ድረስ መጥቼ እኔ ጽጌና ማክሬ እና ብዬ አስጠርቼ ማውራክ ነኝ አመሰግናለሁ እንድባል አይደለም። እሺ ከተመሽ ጀምሮ ነው ከዛሬ ጀምሮ ኦኬ። ፍቅር ያዘች ከዛሬ ጀምሮ አይደለም። ፍቅር ከዚህማ ቆየሁት ነገር ፈርቼ ነው እንዴ? ዛሬ ከጽጌ ጋር ሰራ ለጽጌ ጋር ሰራ እሷ አደፋፈረችኝ እና ነገሮችን ቀለል አድርገን እንታያቸው አልፈልግም። እሺ እኔ አክብጄ ነው የሄድኩት። ምን ማለት ነው ጽጌ? እሺ ቢያንስ ትምጣና ጽጌ ልሄድልሽ ነው። አንቺ እኮ ጤነኛ አይደለሽ። ምን አድርገሽ ነው ማለት ነው? ቁጭ በል መጀመሪያ ተረጋጋ። እኔ ነው የማውቀው መጀመሪያ ያለ እንዳልተረጋጋ እኔ ነው የማውቀው። ምን አድርገሽ ነው? ጓደኛሽ ማለት ጭራሽ የምታመነው በቃ ሂድ ጭራሽ እየፈራሁት ነው። ስሚ ምንድን ነው ነገርኩት እንደምወደው። እስቲ ጌታ ምን አለሽ? አብርሃም የምር በጣም አመሰግናለሁ አለኝ። እንደዚህ ይባላል ጽጌ አብርሃም እግዚአብሔር ማታሹፍ ነው። እሷ ስሜት አይኖራትም እንዴ? ጓደኛዬ እኮ ናት። እንደዚህ ነው የምታረጋት። እሺ ከዛ ድሮም ወንዶች ስትባሉ ስትፈቀሩ እንደዚህ ነው የሚያረጋችሁ። ነው ጓደኛ አይዞሽ። በጣም ነው ማዝነው። በጣም ወደድኩ መባል እንደዚህ ወደድኩ ተባልክ እንጂ እኮ ወደድኩ ተባልክ እንጂ ምን ነው አይዞሽ ያምራል። በጣም አይ ኖ የስታይል ሸርት የሚያምር እንደዚህ ስታይል ነው ልታውቁ ነው። ቢያልቆስ ነው ያገባሽ እሱን ነበር አንቺ ነው። አዎ እስጠኝ እሺ ያምራል። አብሽ በቃ ያራነካውት ቤት ይልበኝ በእኔ ጀርባ አድርገሽ ምን ያሳበሽ ጽጌ እንደዚህ ይደረጋል? የጓደኛ ይበላል ትንሽ አይበላል። አብሽ በቃ ተረዳት በእናትህ በቃ ተረዳት በቃ ወዳለሽ በእናትህ ወድጃለሁ። አይ እንደዛ አትበላት። እግዚአብሔር በጣም የሚደብረው አትንኪው ቻማታ ንገሪኝ ተዋሽ እንጂ ነካኪኝ ነው። አብሽ ባይ ከዚህ ሆነ አትወጣም። እግዚአብሔር ተረዳት ማለት ተረዳት ያልኩት ተረዳት ያልኩት ቤት አንቺ የሚረዳ ነገር አለሽ? በቂጠራት በጋራ ነው ነገሩ። በጋራ ስላስረዳን ተረዳቸው። አንቺ የሚረዳ ነገር አለሽ? የሚረዳሽ ነገር አለ? ገና አንቺ ነው እንጂ እንዲረዳሽ ተረዳት። እኔ በጣም አግሬሲቭ ሆኜ እየተናገርኩ ስለሆነ እሷንም ሀሳቧን ተረዳት ማለት ዛሬ ግን ጤነኛ ናችሁ? ምን ቅማችሁ ነው? ምን ጠጥታችሁ ነው? ጃኬት ከስጠኝሽ ምንድን ነሽ? ያውልቀው ምን አገባሽ? አሁን ለከዋት እንዳይፈጠር ታውቃለህ አይደለ? እኔ እዚህ ነገር ውስጥ አልገባበትም። የምር እኔ እሷን የምረዳት ፓርት አለ፣ አንተን የምረዳ ፓርት አለ። ገባህ አይደለ? ምን ይፈጠራል? ምን ይፈጠራል? እስቲ ያውልቀውና እንዳይፈጠር ማየት ፈልግሽ እንዳትወልቀው። አንተ በያሰብሽ አንቺ በያሰብሽ አብርሽ ሻውን መልስ ስጠን። እረፊ መስጣት መስጠን ለማለት ወይኔ አረዛ ጋር ዙሪ መስጣት ያልኩት ወይኔ ጉዴ አንተ ማሽ ታይላል ችግሯን ነው። አዎ እኔ ጠይቂኝ አልኩሽ እንጂ አብረሽ ጠይቂ አልኩሽ እንዴ? አብረሽ ስላስጨነቀኝ በጣም ይቅርታ።
አላስጨነቅነው ሲጀምር ለምንድን ነው ያስጨነቅነው? ወደድኩ ስላልኩ ነው ያስጨነቅኩ። እንደዚህ ጭንቀት ሆናችሁብኝ እኮ ሁለታችሁ። ምንም እኮ አላልኩም። እየሰማሁሽ ነው ቤቲ። በቃ ተረዳት ፕሊስ አብሽ። ለምን ሴት ማለት ስትጎዳ ማየት አይከብድህም? እናንተ እግዚአብሔር ቤቲ እንዳታለቅሽ፣ በእግዚአብሔር ካለቅሽ አልቅሳለሁ። ንገሪው እኮ እየነገርኩሽ ነው። በእግዚአብሔር አብርሃም፣ በእግዚአብሔር ተረዳት። በእግዚአብሔር ይኸው እግር ላይ ወድቄ እየለመንኩ ነው። አብርሃም በእግዚአብሔር ተረዳት። ለእንጂ ዝቅ እኔ ልምኔ ምንድን ነው የምንረዳት? አይደለም ጥጌ፣ ምንድን ነው የምንረዳት? እንደውም አያገባኝ ወርሰዝ ንገሪው። ምንድን ነው የምንረዳት? ነገርኩ አይደለ? ካፈቀር ካፍቅራት ካለበለዚያ ተው፣ የራሷ ጉዳይ። አንቺ ጉርሰ ወድቄ እየለመንኩት አይደል እንዴ? ይዘረዛ አብርሃም በቃ ተረዳት። ዛሬ ግን ጤነኛ ናችሁ ለታችሁ አይደለም? ተረዳት። ምን ችግር አለው? አንተ ለምን እንደዚህ ትሆናለህ? እኔ እሷ ጊዜ እንደዚህ አልነበረም። እሷ ጊዜ ማን እንትን ብለሽ ላጣውስሽ ነው? አይ ዝርዝር ውስጥ አንግባ። ግን እሷ ዞሮ እኔ ለፈለኩት ነገር አታንስም። ጥጌ ትሰሚኛለሽ? ከኔ ጋር እንደዚህ አይነት ቀልድ አያዋጣም። ስለዚህ ስነስርዓቷን ትያለሽ። አይ ካለች ደግሞ እኔ እዚህ ያለው አይደል እንዴ? ሲጀመር ለኔ ንገረኝ። ሲጀመር ስነስርዓት አለው። እስኪ በለኝ እንገዳት በጥፊ እንምላት። እኔ እዚህ ነኝ። ለኔ ንገረኝ፣ ለራሴ ንገረኝ። በጥፊ ነው ምድር ይሄ ከዚህ በላይ ስነስርዓት የለም እኮ። እኔ ጋር ደግሞ እንደዚህ አይነት ቀልድ የለም። አይ ካልሽ ደግሞ ማለት ነው አብርሃም ወደድኩ የተባልከው እንዴ? አይደለም። እሷ ምን ታርግታለች? አመት የሚሰራልሃል እድሜ የሚሰራልሃል የፍቅር የእድሜ የምናምን እንትን አይደለም፣ ገደብ አይደለም። በቃ ስለዚህ ወደድኩ የተባልከው ወደድኩ ደግሞ ጆሮሽን እንጂ ምናምን የሚያስብል ነገር አይደለም። አፈቀረች እንጂ ይህች ልጅ ይሄን ያህል ልደብደብ አለብክ የመጣችሁ ማፍቀርሽን በምን ነው የምትገልጪው? ልቀጥል እና ላሳይክ እዛ ሆነሽ አሳየኝ። እንደዚህ ይታያል እንዴ? ሲጀመር ፍቅር እንደዚህ አይታይም። አብርሃም ሲጀመር ነገርኩክ በንግግር አልገባታል። አቅፌ ላሳይክ አብርሃም ግን እንደምታውቅ መሰለሽ እንደ ቃፍ የምትያል ማለት ነው አይደለም? ማቀፍ ልብሴን ማለት እንደዚህ አትቆጣኝ። ሲጀመር እንዳትቆጣት የምትቀፊው ቀፊ በደንብ እንደዚህ አቅሽ በደንብ ቀፊ። ምንም አይልሽም። ይኸው ምንም አይልሽም። በደንብ ቅፍ ጎበዝ። አብሽ ይታወቀናለሁ። ደስ አለሽ? ትሄጃለሽ ወይስ እኔ ልሂድ? እንዴት ነው ስትሄጂ? ጽጌ ጤነኛ ነሽ? ዛሬ ምንድን ነው ያላችሁት? አልሰማችሁም? ኧረ አብርሃም እግዚአብሔር እኮ ይደብራል። ፍቅሯ ረግጠልትኝ እርግጥ ለምን አይልም? አንተ ግን ልብ ተደፍነ። እግዚአብሔር ማጣ አብርሃም አይደለ? የምር አብርሃም ድሮስ ለሁሉም ክፍት ነው እንዴ? እንደዛ ማለት አይደለም። ግን ችልት ለሁለት ወር ለሶስት ወር ትሪት መደረግ ካለበት ትሪት ትደረግ። ምን ችግር አለ? እንዴት አማኑኤል ሰጃትና አበርኩ አላልኩክም እኮ አማኑኤል ወጣው ትሪት አብርሃም በእግዚአብሔር ቁጭ በል በቃ ከቆየው ትንሽ አንዴ ቁጭ በል ቆይ አዳምጠኝ። በጣም ነው አዳምጥሽ። እሺ ነይ ቁጭ ነይ ጋር እኔ አልቀመጥም። እረፍ። ምን በልታችሁ ነው? አብርሃም ምንም የበላነው ነገር የለም። ምንም መብላት የማይጠበቅብንም አንተን እንትን ለማለት ተረዳት። ተረዳም በይ እንደለመድሽ። ቤት ደግሞ ለአንቺ ስታገዘልሽ መከራ ሳይታገዘልሽ መከራ ማለት እኮ እያመለጠሽ ነው። ተረዳን። እኔ ምንድን ነው የሁሉ መደባበስ? እሺ አሁን ስማ። እሺ እንስማሽ። አትሂድ እዚህ ከቆየው ማለት ነው። ማንም ምንም አያደርግህም። ምን ታደርጊው ብሎሽ ነበር? አይ ምንም ያደርግ አላማረኝ። አንቺን ግን ፈራሽ ነው። በቃ በኔ ያሳበሽ እኮ ለሁለታችንም አይሆንም። ይሄድ እንደው እንደዛ ይባላል። አዎ ይባላል። ሻምሽ ቁጭ በል መጀመሪያ ይቀመጥሽ። አይ ይሄድ አይሄድ እሄድበታለሁ። ስራ አለው ዞር በይ። ያማታል እንዴ ነው አብሽ በዛረግሽ እንዴ አንዴ ማን እንደጣም እሺ ምን ፈልገህ አንተ ማቆይ ፈልገህ አንቺ ነሽ ፈልጓል ፈልጋል በእግዚአብሔር ቀልድ አይደለም። ምንድን ነው ቀልድ አይደለም። አፍቅራሃለች። ቤቲ
ተናገራችሁ ደግሞ ነገርኩት። አንዴ ወድጄሃለሁ በጣም አልኩት እኮ ጽጌ ወድሃለሁ። ለምንድን ነው ሊወደኝ ያልቻለው? አልገባኝም እንዴ? አዎ ተረዳኝ። በጣም ቀልድ ናችሁ። እግዚአብሔር እሺ ቁጭ በል ቢያንስ ቁጭ በል እንዴ። ለምን አስቀየምነ? ማቲም ነው ያልቀመጠው እንዴ? ፈሮ ወደ ተንቀጠቀጠ እንዴ ምን አቃው የምራው ለምን ተንቀጠቀጠ? የምር ለምን ትፈራለህ? በዚህ ልክ ሴት ፈርቼ አላውቅም። ሁለታችሁም ግን ፈሯችሁ። ከባዶች ናችሁ በጣም ዘመን ላይ እንደደረሰ አልቀመጥም። ለምን እንዴ? ምን ነው ሶፋ ላይ እስከቀመጥ ጨነቃችሁ? ለምን ነው የምመረጋው? በጉልበት ነው ነገር የለም እኮ እንዴ አንቺ ያምሻል እንዴ? አብርሃም ነው እንጂ አብርሃም ጃኬት ነው ፍራንክ እንዴት አየሁ ግን እያንዳንዱ ሞመንት ማለት ነው እየቀለላችሁ ነው ለቆኛል። አነስተውም ዝም ብለህ ሀሳቢ ነው ቪዲዮ ስለያዛችሁ ምናምን እንትን በል እንጂ ማለት ነው የምታረየው አክት ምናምን ሁሉ ነገር ቀልድ ነው ነው የሚያስታውቅ። እስኪ እውነት በል ከዚህ በኋላ ከአንቺ ጋር ምንም አይነት ፕራንክ አልሰራም። ሰተሽን ቢሆን ኖሮ ማለት ነው ይህንን ፕራንክ ለእኔ ሰተሽን ቢሆን መቼም ይሻላል። ራሴን መቼም ይሻላል። አልሰራችሁትም ጌታ እናቴ ነህ የእውነት አውቄባቸው ነገር አስገባ ጀምሮ እየሳቅሽ ነበር። አንደኛ ነገር ከተቀመጥኩ በኋላ ሁለታችሁ የምታደርጉት ሲቀጥል ደግሞ አንቺ የምታሳየኝ ነገር ምናምን ቀልድ እንደሆነ በደንብ ያስታውቃል። እንማራለን በቃ ሁሉም ሰው ከስተቱ ነው ይማራል። ጥጌ ግን ድሮ ነበር ፍራንክ ላይ ጎበዝ። አይ አራጎ በዚህ ጌታ በፊት ነበር ፍራንክ ጎበዝ። ይሄን ያለቀተብን እንዴ ምንም እየቀለዳችሁ ቢኖር እኮ ለሚያስታውቃል። እውነት ትንሽ ትንሽ ወደ ቤት ገባ ስኔ አግሬሲቭ ሆኜ ወደ ውስጥ ገባ በጣም ዛሬ ያረጋት ቤት እያየኋት እንዴ ምን ያሳብያሽ የሰቆጡት ታሙ ነች እኮ እዚህ ነው መስራት ምን ነገር አለ። እኔ ዛሬ ነው ያደረገኝ እንደዚህ ነው የሚያደርገኝ። በቃ እኮ ለፕራንክ አትኙ ነው የቆንጆ ይሰራ እኔ የምር እንደዚህ ነው ሆኖ ኤኒዌይስ ሰው መቀየር አለብኝ ማለት ነው። አንቺ እንዴ መቀየር አለብኝ እንጂ ምንድን ነው የምትለው እንዴ? ያማራል እንዴ? አሁን እኮ ከፕራንኩ ሙድ አልወጣችም። ሙሉና ጥጌ ቤቲ ነን። አይ ንገረን፣ ስተታችንን ንገረን ጋይስ፣ ስተታችንን በኮሜንት ንገሩ። ፕራንኩ አልተሳካም። በመጀመሪያ ደረጃ ተሳክቷል። ዝም በሉት። ተሳክቷል። ልቡ እኮ የሆነ ነገር እኮ አለ። ያው ልቡ መጥቷል፣ እግሩ ተንቀጥቅጧል። ከዛሬ ምን እግሩ እንደዚህ የሆነ ሰዓት ላይ ግን ማለት ጃኬቷ በኩል ይሄም ላውጥ ጥጌ እንዴ አንቺ መኖርሽ ጠቀማት እንጂ ማለት ነው። ዛሬ ይሄ ዋይ ነበር። በምን ባለጌ እና እንግዲህ ቤተሰቦች ተቸኩለት እኔ አሁን
ሌላ ፍራንክ አለበት ሆኗል ላለማመን እየሞከረ ነው። አይ ቲንክ ስለሚያቀን በደምብ ይሄንን የምልባለው በምንድን ነው መሰለሽ ቤትሻ በኮመንት ነው። ኮመንት ላይ ፕራንካችሁ አሪፍ ነው ብላችሁ የምትሉ ከሆነ አብዛኛውን ኮመንት አክሰፕት እናድርጋለን ማለት ነው። ከዚህም በኋላ ቤቲን እንግዲህ በእንደዚህ አይነት አዝናኝ ፕራንኮች ጠብቋት፣ እንዲሁም ደግሞ በአዝናኝ ቪዲዮዎች ጠብቋት። እኛ እንመጣለን እንግዲህ አብሽ የምትለው ነገር ካለ ከነስተታችን ጓደኛ ማለት ከነው ጉድፍ ምናምን የምንቀባበል ሰዎች እውነት ያልቀበል ጉድፍሽ በድግን ቤተሰብ ቤት ላይ እቀበላለሁ። እሺ ንገረን፣ ችግር እናስታክላለን። እሺ ለማንኛውም ጽጌ አልተሳካላችሁም ፕራንካችሁ። ለሌላ ጊዜ ፕራንክ ስታደርጉ ማለት ነው አንደኛ ኮስተር ማለት አለባችሁ። ሲቀጥል ደግሞ አሁን አንቺ አፍቃሪ ሆነሽ ከሆነ ፕራንክ ስታደርግ የነበረው ስሜቱ ራሱ የለም ፊትሽ ላይ አይደለም። አፍቃሪ ምንድነው የሆነ ዳቦ የተወሰነበት ጣም ነው መስሎ የነበረውና ለምን ዳቦ ምሳሌ ማለት ፈለግ ቴንክ ዩ ምን ዘራስኪደክ ብቻ ለማንኛውም አልተሳካላችሁም። አሁን እኔ የፍቅር ጥያቄ ምናምን እዚህ እወድሃለሁ ብዬ ስለማላውቅ ነው። አይ ኬንት ምን እንደሆነ ፊልም ግን አላውቀውም እኮ አንቺ ብታውቂው አያለቀሽ